ዛሬ ከቀኑ እስከ 10 ሰዓት ድረስ ጌታ እግዚአብሔር ጣልቃ ይገባል። ከነገ በኋላ ያለ ዛን ትሰማላችሁ። ባለቀ ቦታ አቆማችኋል። አሁን የገባችሁ ሁላችሁ ይሄን አድርሱ ለጓደኞቻችሁ። እኔ የማወራው አንድ ነገር አለ። ይሄን ቀን ያዝ፣ ይሄን ጊዜ ያዝ፣ ይሄን ሰዓት ያዝ። እስከ 10 ድረስ የሆነ ጉዳይ ይሆናል። መልካም ዛን ትሰማላችሁ። አዋጅ ይሻራል። የፈራው አይወርስም። የጌታ እጅ ይገለጣል። የጌታ ክንታ ያላችሁ ሁሉ ያማረ ይሆናል። ከዚህ በኋላ ኪሳራ፣ ሐዘን፣ ጭንገፋ፣ ማጣት፣ አለመከናወን፣ ወጥቶ ባዶ መሆን አይደገምም። በድንገት ወጣለህ። መንገድ ያማረ ይሆናል። ኮቴያችሁ የከበደ ይሆናል። ግንባር የከበደ ይሆናል። ተናግረህ ትሰማለህ። ሮጠህ ታሸንፋለህ። የዘራኸው ይበቅልሃል። የቆፈርከው ይመነጫል። በአንድ ቦታ አትመላለስም። የቦታ ለውጥ ይሆናል። በቅርብ ጊዜ ውስጥ እሱ ነው እሱ አይደለም እስከምትባሉ ታሪክ ይቀየራል። ከዛሬ በኋላ ጌታ ባንተ ጉዳይ ባይል ይነሳል። ነገር ሁሉ ቦታ ይይዛል፣ ይገጣጠማል። ትንቢት ተናግረህ በዚህ ቀን ሁሉ ይሳካል። እግዚአብሔር ይቀድምሃል። እግዚአብሔር ወጥቷል። ሂድ፣ ውጣ፣ ጀምር። እግዚአብሔር ካንተ ጋር ይሆናል። የአሁኑ ጉዞ አይበላሽም። የአሁኑ ሥራ አይበላሽም። የአሁኑ መንገድ አይበላሽም። ታያላችሁ። መልካም ዜና አለ። እወዳችኋለሁ። ሻሎም። ከፈለክ እናስይዝ